የእስራኤልን የኒውክሌር የጦር መሳሪያ ግንባታ ለዓለም ያጋለጠው ሞርዴካይ ማን ነው? እስራኤል ከወራት በፊት የከፈተችውን ያልተጠበቀ ጥቃት የኢራንን የኒውክሌር መርሃ ግብር አከርካሪውን የመታ በሚል ነበር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገለጹት። ጠቅላይ ሚኒስትሩ በዚህም አገራቸው የከፈተችው ጥቃት ኢላማ ያደረገው የኢራን ኒውክሌር ይዞታዎችን እንደሆነ ለማሳየት ሞክሯል። ኢራን የኒውክሌር ማበልጸጊያ ፕሮግራሟ ለሰላማዊ አገልግሎት ነው ብትልም እስራኤል ግን በድብቅ የጦር መሳሪያ እያመረተች ነው በማለት ተወቅሳታለች። የኢራን የኒውክሌር ማበልጸጊያ ጥያቄ በሆነበት በአሁኑ ወቅት እስራኤልን የተመለከተ ጥያቄ መነሳቱ አልቀረም። እስራኤል የኒውክሌር ጦር መሳሪያ አላት የሚባለውን አታረጋግጥም አሊያም አትክድም። ሆኖም ዓለም እስራኤል የኒውክሌር ጦር መሳሪያ እንዳላት በሰፊው ያምናል። ለዚህም ምክንያቱ አንድ ሰው ነው። ግለሰቡ ከአራት አስርታት በፊት እስራኤል በድብቅ ስታከናውነው የነበረውን የኒውክሌር የጦር መሳሪያ ግንባታ ለዓለም አጋልጧል። ግለሰቡ ይህንን ሲያደርግ ያለ መስዋዕትነት አይደለም፣ ለሁለት አስርታት በእስር ማቋል። ወቅቱ መስከረም 25 1979 ዓ.ም የብሪታንያው ዘ ሰንደይ ታይምስ ጋዜጣ የእስራኤል የኒውክሌር የጦር መሳሪያ ሚስጥር ሲጋለጥ በሚል ርዕስ በርካቶችን ያስደመመ አንድ ዘገባ አተመም። የዚህ ዘገባ ምንጭ እስራኤላዊው የኒውክሌር ቴክኒሻን ሞርዴካይ ቫኑኑ ነው። ሞርዴካይ በርካቶች ይጠራጠሩ የነበረውን የእስራኤልን የኒውክሌር አቅም ከማረጋገጥ በተጨማሪም የአገሪቱ የኒውክሌር የጦር መሳሪያ መርሃ ግብር ከታሰበው በላይ ግዙፍና የላቀ መሆኑን አሳይም። ቴክኒሻኑ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ በሚገኘው በኔጌቭ በረሃ ላይ በተቋቋመው በከፍተኛ ደረጃ ሚስጥራዊ በሆነው የዲሞና የኒውክሌር የምርምር ማዕከል ውስጥ ሰርቷል። ጋዜጣው እስራኤል በዓለም ላይ ስድስተኛዋም የኒውክሌር ኃይል ባለቤት ሆናለች አለም። እንዲሁም እስከ 200 የሚደርሱ የአቶሚክ የጦር ማስተኮሻ እንዳላትም ዘገበ። ውጥረትና በከፍተኛ ድካም ውስጥ ነበርን። አብዛኞቹ እንዲህ አይነት ትልቅ ዘገባ ሰርተው አያውቁም ሲል የጋዜጣው የምርመራ ዘጋቢ ፒተር ሁናም የነበረውን ሁኔታ ለቢቢሲ ገልጿል። ዘ ሰንደይ ታይምስ ዘገባውን መስከረም 25 1979 ዓ.ም ባተመበት በዚያችው ዕለት እስራኤላዊው የመረጃ ምንጭ ደብዛው ጠፋም። የሰንደይ ታይምስ ጋዜጠኛ ፒተር የኒውክሌር ቴክኒሻኑን ያገኘው ከዚያ ቀደም ብሎ በነሐሴ ወር ላይ ነበር። የተገናኙትም በአውስትራሊያዋ ከተማ ሲድኒ ነው። ፒተር ሞርዴካይን ሲያየው አካላዊ ገጽታውም ሆነ ሁኔታው እንዳስገረመው አይደብቅም። ሞርዴካይን በአካል ሳየው አጭር፣ በጣም ትንሽ፣ ራሰ በራም፣ በራስ መተማመን የሌለውና አልባሌ ልብስ የለበሰ ግለሰብ ነበር። በፍጹም የኒውክሌር ሳይንቲስትነትን የተላበሰ ገጽታ አልነበረውም ይላል ጋዜጠኛው። ቴክኒሻኑ በዲሞና ስላየው ነገር ለዓለም ይፋ ለማድረግ በተነሳበት ውሳኔ ጸንቶም ዝርዝር መረጃዎችን አጋራ። እስራኤል በፍልስጤማውያን ላይ የምታደርሰውን በደል እንዲሁም የኒውክሌር የጦር መሳሪያ መገንባቷ ተስፋ ያስቆርጠው ሞርዴካይ ስራውን ለመልቀቅ የወሰነው ከዚያ ቀደም ብሎ በነበረው ዓመት ነው። ቀጣዩ እቅዱም ሻንጣውን ይዞ ወደ እስያ መዞር ነበር። ሆኖም ስራውን ከመልቀቁ በፊት ወደ ኒውክሌር ጣቢያው አምርቶ በሁለት ጥቅል ፊልሞች ፎቶዎችን አነሳ። ይህም ብቻ አይደለም። ለኒውክሌር ጦር መሳሪያ ግንባታ የሚውሉ ሬዲዮ አክቲቭ ቁሶችን ለማውጣት የሚያገለግል መሳሪያ እንዲሁም የኒውክሌር ቦምብ የላቦራቶሪ ሞዴልን ወሰደ። ካሜራ እንዴት ደብቆ እንዳስገባ ተመልሶ መጥቶ ፊልሞቹን በካልሲ ውስጥ እንደሸጎጣቸው እንዲሁም ፎቶዎቹን በድብቅ በሌሊት እንዲሁም በጠዋት እንዳነሳ አስገራሚ ታሪክ ነገረኝ ይላል ጋዜጠኛው። የሰንደይ ታይምስ አዘጋጆች የሞርዴካይን ታሪክ ለማጣራት ወደ ለንደን እንዲመጣ ጠየቁት። ፍራቻ ቢያድርበትም ወደ ዩናይትድ ኪንግደም ለመብረር ተስማማ። ጋዜጣውም ከለንደን ውጭ በሚገኝ ደበቅ ባለ ሆቴል አሳረፈው። ሆኖም እረፍት አልባነት የተሰማው ቴክኒሻኑ ለንደን መጣና በአንድ ሆቴል አረፈም። በዚህም ወቅት ነው ሁኔታዎች ግልብጥብጣቸው የወጣው። በጎዳናዎች ላይ ሲዘዋወር አንድ ሴትን አገኘም። የተወሰነ ጊዜ አይቷት ስለነበር አብሯት ሲኒማ ሄደ። እናም ይችን ሴት ማንነቷን ታውቃለህ? እውነተኛ ናት ሲል መጠየቁን ፒተር ያስታውሳል። የሞርዴካይ የለንደን ቆይታ በከፍተኛ ሁኔታ ያሳስበው የነበረው ጋዜጠኛው በየጊዜው እየደወለ ይጠይቀውም ነበር። ፒተር ከሞርዴካይ ጋር የነበረውን የመጨረሻ ንግግር ያስታውሳል። ወደ ሰሜን እንግሊዝ ለጥቂት ቀናት እሄዳለሁ፣ ምንም አልሆነም አለኝ። እኔም ምንም ነገር ብታደርግ ደህንነትን እንዳውቅ በቀን 2 ጊዜም ደውልልኝ አልኩት ይላል። ሆኖም ከአንድ ወር በኋላ የእስራኤል መንግስት ሞርዴካይ እንደታሰር አስታወቅም። ለንደን ላይ በተዋወቃት ሴት ነበር ወጥመድ ውስጥ የገባው። ራሱንም አስተው በጀልባ ነበር ወደ እስራኤል በድብቅ ያጓጓዙት።
ሞርዴካይ ወደ እስር ቤት እየሄደ ሳለ እንዴት ከለንደን ተጠልፎ እንደተወሰደ አንዳንድ ዝርዝሮችን በእጁ መዳፍ ላይ አሰፈረም። ሲጠብቁት ለነበሩት ጋዜጠኞችም በመኪናው መስኮት በኩል መዳፉን ከፍ አድርጎ አሳየም። ሞርዴካይ ሊያዝ የበቃው ለንደን ላይ ቱሪስት መስላ በቀረበችው ግለሰብ ነበር። በአሜሪካ የተወለደችው ቼሪል ቤንቶቭ ቱሪስት ሳትሆን የሞሳድ ወኪል ነበረች። ግለሰቧ ሞርዴካይን አታላም አብሯት ወደ ሮም እንዲመጣ መስከረም 20 1979 ጋበዘችው። ሮም ከሄደ በኋላ ታፍኖ እንዲደነዝዝ ተደረገ። ከዚያም በኋላ ነው ወደ እስራኤል የተወሰደው። ሞርዴካይ መጋቢት 1981 በሀገር ክህደትና በስለላ ወንጀል 18 ዓመታት ተፈረደበት። ከግማሽ በላይ የሚሆነውን ጊዜም ብቻውን እንዲታሰር ተደርጓል። እየተከናወነ ያለውን ነገር ለዓለም ማሳወቅ ነው የፈለግኩት። ይህ የሀገር ክህደት አይደለም፣ የእስራኤል ፖሊሲ ባይፈቅደውም ዓለምን አሳውቅ ያለው ሲል ሞርዴካይ ከእስር ቤት ሆኖ በተቀረጸ ቃለ ምልልስ ተናግሯል። ሞርዴካይ ሚያዝያ 13 1996 ዓ.ም ከእስር ቢፈታም ከእስራኤል እንዲወጣ አልተፈቀደለትም። ነገር ግን የኒውክሌር ሳይንቲስቱ ሞርዴካይ ከእስር የተለቀቀበትን የይቅርታ ሁኔታውን በመተላለፍ በተደጋጋሚ ለእስርም ተዳርጓል። በ2001 ከመታሰሩ በፊትም ባሰራችሁኝ 18 ዓመታት ውስጥ ምንም አላገኛችሁብኝም፣ በ3 ወር ምንም አታገኙም፣ እስራኤል ሆይ እፈሪ በማለት ሲጮህም ተሰምቷል። የእስራኤልን የኒውክሌር አቅም በተመለከተ ቴክኒሻኑ እስኪያጋለጥ ድረስ የቅርብ አጋሮቿ እንኳን ብዙም የሚያውቁት ጉዳይ አልነበረም። እስራኤል የኒውክሌር መርሃ ግብሯን የጀመረችው በአውሮፓውያኑ 1948 እንደ ሀገር በተመሰረተች ማግስት ወዲያውኑ መሆኑ ይታሰባል። በጠላቶች እንደተከበቡ ያመኑት የእስራኤሉ የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጎሪዮን የኒውክሌር መከላከያ መገንባትን ከፍተኛ ቦታ ሰጡት። ነገር ግን ግጭት በማያጣው ቀጠና የኒውክሌር መሳሪያዎችን በማምረት ወዳጆቻቸውን ማበሳጨት አልፈለጉም። እስራኤል የኒውክሌር ጦር መሳሪያዎችን ለማምረት የሚያስችላትን የዲሞና የኒውክሌር ማብለያ ጣቢያን ለመገንባት ከፈረንሳይ ጋር በአውሮፓውያኑ 1960 ሚስጥራዊ ስምምነት ላይ ደረሰች። ለዓመታት ያህል ይህ ጣቢያ የጨርቃጨርቅ ፋብሪካ እንደሆነ እስራኤል ስትናገር ቆይታለች። የአሜሪካ ባለሙያዎች ስፍራውን በ1960ዎቹ በተደጋጋሚ ጎብኝተውት ነበር። ሆኖም ጣቢያው የነበረበትን ከመሬት በታች ያለውን ግንባታም በፍጹም አልተረዱትም። እስራኤል በአሁኑ ወቅት ከ90 የሚበልጡ የኒውክሌር አረሮች እንዳሏት ይገመታል ሲል የጦር መሳሪያ ቁጥጥርን የሚከታተለው ሴንተር ፎር አርምስ ኮንትሮል ኤንድ ነን ፕሮሊፍሬሽን አስታውቋል። ሆኖም እስራኤል በኒውክሌር አቅሟ ዙሪያ ግልጽ ያለ መረጃ አትሰጥም። ከዚህ ቀደም የሀገሪቱ መሪዎች እስራኤል የኒውክሌር ጦር መሳሪያዎችን በመካከለኛው ምስራቅ ለማስተዋወቅ የመጀመሪያዋ አገር አትሆንም ሲሉ በተደጋጋሚ ሲደመጡ ይሰማል። ከአውሮፓውያኑ 1970 ጀምሮ 190 ሀገራት የኒውክሌር የጦር መሳሪያዎች ስርጭትና መስፋፋትን ለመከላከል ያለመውን ስምምነት ፈርመዋል። 5 ሀገራት ማለትም አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይና የኒውክሌር የጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ለዚህም ምክንያቱ ስምምነቱ ስራ ላይ ከመዋሉ በፊት የኒውክሌር የጦር መሳሪያ ገንብተው ሙከራ አድርገው በማጠናቀቃቸው ነው። እስራኤል የስምምነቱ ፈራሚ አባል አገር አይደለችም። የእስራኤልን የኒውክሌር የጦር መሳሪያ ለዓለም ያጋለጠው ሞርዴካይ በእስራኤል የሀገር ክህደት እንደፈጸመ ተደርጎ ነው የሚቆጠረው። ነገር ግን ደጋፊዎቹ በበኩላቸው በ1996 ከእስር ሲፈታም የሰላም ጀግና በሚል አክብረውታል። ከስር ከተለቀቀ በኋላ ለመጀመሪያ ጊዜ ከቢቢሲ ጋር ባደረገው ቆይታ ምንም የሚጸጽተኝ ጉዳይ የለም ብሏል። እኔ በሚስጥር እየተከናወነ የነበረውን ነገር ለዓለም ነው ያሳወቅኩት። እስራኤልን እናጥፋ፣ ዲሞና ይውደም አላልኩም። ይሄን እየሰሩ ነውና እዩና ፍረዱ ነው ያልኩት ብሏል።